ሰላም እንዴት ናችሁ? ውድ የኢትዮ ሪካፕ ተከታታዮች፣ በዚህ ቻናል እጅግ ጣዕም ያላቸውን ፊልም ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። ፊልሙ ሲጀምር እጅግ አደገኛ የታጠቁ ኃይሎችን ያስመለክተናል። በሺዎች የሚቆጠሩ አደገኛ ፍጡራን ወደ እነሱ ሲመጡ ያስመለክተናል። እነዚህ ሰዎች ተቋሚ ሳይሆኑ እጅግ አደገኛ ናቸው። በንዴት የተሞሉ ሲሆን ምክንያታቸው ግን ፈጽሞ አይታወቅም። ሌላኛው ችግር ደግሞ ከእነዚህ ጋር መደራደር ፈጽሞ አይታሰብም። ለትንሽ ቅጽበት ሊያስቆማቸው ይሞክራሉ፣ ነገር ግን ያ ነገር ፈጽሞ የማይሳካ ነው። ብዛታቸው ከፍተኛ ከመሆኑ አንጻር ለመቆጣጠር በጣም አስቸጋሪ ናቸው። ነገር ግን ማንም ሰው እንደዚህ አይነት ነገር ይፈጠራል ብሎ ያመነም ሆነ ያሰበም የለም ነበረ። በመቀጠልም ሂዮንጁ የተባለች እንስትን ያስመለከተናል። ያቺ እንስትም እጅግ መጠኗ ትንሽ የሆነ አይጥን ትመለከታለች። ያቺ ሴት ታዲያ ወደ አይጧ በመጠጋት አይጧን ስትነካት፣ በዛን ጊዜ ደግሞ አይጧ ትነክሳታለች። በዛሽ ቅጽበት ነው እንግዲህ የባዮሎጂ መምህር የሆነው ሊ ወደ ክፍሉ የሚገባው። ሊም ቅጽበቱን በተመለከተ ጊዜ የሚሆነው ነገር ይጠፋዋል፣ ፊቱም ይቀየራል። ነገሩ አደጋ እንደሆነ ስለተረዳ ሊ ወዲያውኑ ወደ ውጭ እንዳትወጣ በማድረግ መርፌ ይወጋታል። ዶክተር ሊ የተባለው ሰው ያቺ አይጥ መመረዟን ስለሚያውቅ ያቺ ሴት አደጋ ውስጥ እንደገባች ተረድቷል። ነገር ግን ያንን ምክንያት ፈጽሞ ማንም ሰው አያውቅም ነበረ። ያቺ ሴትም ታዲያ ቀስ በቀስ እየተዳከመች ራሷን መሳቷን ትጀምራለች። ነገሮች ከባድ መሆናቸውን የተረዳው ዶክተር ሊ ክላስ ስለነበረበት ወደ ትምህርት ቤቱ ይገባል። የሚገርመው ነገር ግን ያሰራትን ገመድ በመበጠስ ወደ ክፍሉ በመግባት ራሷን ትስታለች። ነገር ግን ጃክሰን የተባለ አንድ ተማሪ ወደ ሕክምና ቦታ ይዟት ይሄዳል። ያለው አማራጭም ያ እንደሆነ ያውቅ ነበረ። ተሸክሟት እየሄደ እንዳለ በጣም ብታስቸግረው፣ ነገር ግን ወደ ትምህርት ቤት ውስጥ ወዳለችዋ ዶክተር እንደምንም ብሎ ይዟት መሄድ ችሎ ነበረ። ከቦታው ስትደርስም ታዲያ ዶክተሯ ሙቀቷን ትለካታለች። በመቀጠልም ዶክተሯ ተማሪዎቹ በፎጣ እንዲጠቀልሏት ትነግራቸዋለች። ያቺ ሴት በመደጋገም ተቃጠልኩኝ ትል ነበረ። በመቀጠልም አይኗም ወደ ቀይ ይቀየራል። ያለመራራትም ከጎኗ ያለችዋን እንስት ትነክሳታለች። ዶክተሩ ሁነቱን ስለተረዳች በፍጥነት አምቡላንስ ትጠራለች። የሚገርመው ነገር ግን ዶክተሯም ተነክሳ ስለነበረ የዶክተሯም አይን ወደ ቀይ መቀየር ይጀምራል። ታዲያ ሌሎች ታካሚዎች ወደ ዶክተሯ ሲገቡ ዶክተሯ የማቋቋሟም ሆነ የምታሳያቸው ድርጊቶች ሁሉ ትክክለኛ እንዳልሆነ መረዳት ችለው ነበረ። እውነቱ ያስገረማቸው ሰዎች ስልካቸውን በማውጣት ይቀርጿታል። በዛን ጊዜ ነው በፍጥነት ፊቷን በማዞር ወደ እነሱ ጋር በመምጣት ማጥቃት ሙከራ ስታደርግ ከግንቡ ጋር ትጋጫለች። ሰዎቹ እውነቱን መቅዳታቸውን ቀጥለዋል። ታዲያ በዛን ጊዜ አንዱን ሰውዬ በፍጥነት የዳንገቱን ትነክሷለች። ያኛውም ሰው ታዲያ ጓደኛውን ሊታደግ ሲል ሌላኛው ተጠቂ ሆኖ ያርፋል። ቫይረሱ እጅግ አደገኛ ከመሆኑ የተነሳ ያ የተነከሰው ሰውም በፍጥነት መቀየር ይጀምራል። ሰውየውም ያለመራራት ወደ ክፍል በመግባት አንዱን ተማሪ በፍጥነት ይነክሰዋል። የተነከሱ ሰዎችን በፍጥነት ቫይረሱ እንዲሰራጭ ሌሎቹን ሰዎችን መንከሳቸውን ይቀጥላሉ። በመቀጠልም በአንድ ካፍቴሪያ ውስጥ ሁለት ፍቅረኛሞች ስለ ፍቅር እያወሩ በነበረበት ቅጽበት እጅግ ባልተጠበቀ ሁኔታ ቫይረሱ መሰራጨቱን ቀጥሎ ነበረ። ታዲያ በድንገት ሰዎቹ ወደ ክፍሉ ይገባሉ። ኦንጆ የተባለችው እንስት ሁኔታው እጅግ አስገርሟት ነበረ። በርካታ ሰዎችም ወደ ካፍቴሪያው መግባት ጀምረዋል። ይህ ነገር አስኪ መሆኑን አልተረዳችም ነበረ። ቦታው በግርግር ተሞላ። ይህ ነገር የሆነበት ቅጽበት ግን ምክንያት ነበረው። ከኋላ የተበከሉት ሰዎች ተማሪዎችን ማሳደዳቸውን ቀጥለዋል። ይህ ነገር ለኦንጆ ግልጽ ሆነላት፣ አደጋ እንደተጋፈጠች። በዛን ጊዜም ታዲያ ኦንጆ ሰው ከሰው ጋር እየተጣላ ሳይሆን ሰዎች ሰዎችን እየበሉ እንደሆነ ይገባታል። የሚገርመው ነገር ታዲያ አንዱ ዙምቢ ወደ እሷ ማፍጠጡን ይጀምራል። ኢላማውን ከለየ በኋላ ወደ እሷ በመምጣት ሊነክሳት ሲል ጓደኛዋ በፍጥነት ዙምቢውን ይመታውና ይነጥላታል። ታዲያ ሁለቱ ፍቅረኛሞች እንደምንም ብለው ከቤቱ ከወጡ በኋላ ውጭ ያለውን እውነት ይመለከታሉ። ነገር ግን በውጭም ነገሮች አደጋ ነበሩ። ሰው እግሬ አውጪ ማለቱን ቀጥሏል። በድንገትም ከአንድ መኪና ጋር ሰዎች ይጋጩና ያ መኪና
ከፍተኛ የሆነ አደጋ በሰዎቹና በተበቀሉ ሰዎች ላይ አደጋ ያደርሳል። ምንም እንኳን ወደ ሌላ ክፍል ለመሄድ ሙከራ ቢያደርጉም ነገር ግን የተበከሉ ሰዎች እጅግ በመብዛታቸው ነገሮች እየከፉና ከቁጥጥር ውጭ እየሆኑ ይመጣሉ። በየቦታው የዞምቢዎች መጠን እጅግ እየጨመረ መጥቷል። ብዛታቸውም ልክ እንደ ጎርፍ ነበረ። ኦንጁ ጓደኛዋን ሊያጠቃባት ሲል ወደ ዞምቢዎቹ ከፍተኛ የሆነ መጠን ያለው መርዛማ ጋዝ ትነፋባቸዋለች። ከተበከሉ ሰዎች ለማምለጥ ወደ አንድ አቅጣጫ በሚያመሩበት ጊዜ አንድ ክፍል ቤት ማግኘት ችለው ነበረ። በውስጡም ትንሽ ሰዎች ነበሩ። ወዲያውኑ ፋታ ለማግኘት ሙከራ ያደርጋሉ። ከርቆት ሆኖ አንድ እጅን ይመለከታሉ። በዛን ጊዜ ፍርሃት በውስጣቸው ነክሶ ነበረ። እንደ ዕድል ሆኖ ግን ያ ሰው ያልተበከለ ሰው ነው። ስሙም ሲያክ ይባላል። ወደ ክፍሉም ይገባል። የመጣውም ደግሞ መሰላል በመጠቀም ነበረ። ውስጡ ታዲያ አንድ ቡድን መፍጠር ቢችሉም ነገር ግን ቦታው ይህን ያህል ደህንነቱ የተጠበቀ ነው ለማለት እጅግ አስቸጋሪ ነበረ። ምክንያቱም መስታወት ለነሱ ከፍቶ ለመግባት ቀላል ነገር ነው። ከነሱ ውስጥ አንዱ ተማሪ ታዲያ ስልክ በማግኘቱ አደጋውን መቆጣጠር ወደሚችሉ ሰዎች በፍጥነት ይደውላል። የሚገርመው ነገር ግን ሰውየው ቀልድ መስሎ ስለነበረ በፍጥነት ስልኩን ይዘጋበታል። እዚህም ቪዲዮ አዲስ ክፍል በሌላ ቪዲዮ ይዘን የምንመጣ ይሆናል።